ሰበር ዜና እስራኤል ለጦርነት እየተዘጋጀች ነው። የቀኝ ክንፉ መሪ ኤቫግዳር ሌበርማን እንዳሉት አስተዳደሩ ለዜጎቹ በብዛት የቦምብ መጠለያ መስራት አለበት ብለዋል። ይህ ማሳሰቢያቸው የመጣው አሜሪካ ኢራንን ከባህር ለመምታት የነበራትን ሐሳብ ገታ በማድረግ የጦርነት ዝግጅቷን ከዮርዳኖስ እያደረገች በመምጣቷ ነው። ምናልባት ጦርነቱ ቢነሳ ዜጎች የሚሸሸጉበት ብዛት ያለው መጠለያ ያስፈልጋል ብሏል። ምናልባት ጦርነቱ ቢነሳ ዜጎች ከቦምብ የሚሸሸጉበት ብዛት ያለው መጠለያ ያስፈልጋል ብለዋል። ኢራን በ12ቱ ቀን ጦርነት በወሰደችው የበቀል እርምጃ የእስራኤል ወታደራዊና ኢኮኖሚያዊ ማዕከል መመታቱ ይታወቃል። በዚህም የተነሳ ነው የእስራኤል አስተዳደሮችና ፖለቲከኞች ቅድመ ዝግጅት እያደረጉት ያሉት።